ቅንድብ 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 በተደጋጋሚ ከሚጠየቁት ጥያቄዎች ውስጥ አንዱ ቅንድባችንን እንዴት አድርገን ነው በቀላሉ መስራት ወይም ማሳመር የምንችለው ነው። አሁን እንዲያውም እንደነ ማይክሮብሌዲንግ እንደ ናኖ ብራውስ የመሳሰሉት ስለመጡ ሰዎች ወይ 2 ዓመት ወይ እስከ 3 ዓመት ድረስ እረፍት እንዲሰጣቸው ቅንድባቸውን ይሰራሉ። አንዳንድ ሰዎች ደግሞ ሰሚ ፐርማነንት ሜካፕ ላያቸው ላይ እንዲኖር ስለማይፈልጉ ጠዋት ተነስተው ቅንድባቸውን አስተካክለው ብቻ መውጣት የሚፈልጉ አሉ። ከተወሰነ ዓመት በፊት የቅንድብ አሰራር ሰርቼ ፖስት አድርጌላችሁ ነበረ። አሁን ደግሞ እንደገና አሻሽዬ እሰራላችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ከዚህ በኋላ ቅንድብ መስራት አልችልም የሚባል ነገር መስማት አልፈልግም። ቅንድባችንን መስራት ከመጀመራችን በፊት ቅንድባችን ላይ ኦይል ሊኖር ይችላል። ስለዚህ እሱን በጥጥና በሜካፕ ሪሙቨር አድርገን መጥረግ። ወዝ ካለው ለመስራት ሊያስቸግረን ይችላል። ከዛ ራሱ ጥጡ ላይ ሜካፕ ሪሙቨር ባልነካው ሳይድ ማድረግ። አሁን ኦይሉ እንዳለ ሪሙቭ ተደርጓል። የተለያዩ አይነት የቅንድብ ቅርጾች አሉ። ከነዚህ ውስጥ አንዱ ነው የኛ ቅንድብ ቅርጽ የሚሆነው። እኛም ቅንድባችን በምናስተካክልበት ጊዜ ላይ የተፈጥሮ ቅርጹን ጠብቀን መሆን አለበት። መጀመሪያ ቅንድባችንን እናበጥራለን የቅንድባችን አስተዳደግ ለማየት። እኔ ዛሬ የምጠቀመው የቅንድብ ኩል ነው። እኔ መጀመሪያ የምጀምረው ባዶ የሆነውን ቦታ በመሙላት ነው። ቅንድባችንን ስንሰራ መጀመሪያ ያለበት ከአፍንጫችን የሚጀምርበት ፓርት ነው። ማለቅ ደግሞ ያለበት አይናችን ከሚያልቅበት እዚህ ጋር ነው። ከዚህ በላይ መርዘም የለበትም። ቅንድባችን ደግሞ መሰቀል ያለበት ወይም ደግሞ አርችድ የሚሆነው ደግሞ ቦታ ሁሉ ጊዜ ቀጥ ብለን ስናይ የብሌናችን የመጨረሻው ላይ ነው። አሁን ላይ የቅንድብ አሰራር ናቹራል እንዲመስል ተደርጎ ነው የሚሰራው። እንደ ድሮ የተሳለ እንዲመስል ወይም ደግሞ የተለያየ አይነት ቅርጽ ይሰጠው ነበር። አሁን ላይ እንደዚህ ቀርቷል። እኔም በዛ መሰረት ነው ቅንድቤን የምሰራው የናቹራል የቅንድብ ቅርጹን ሳያጣ። በፊት ከዚህ ጋር 4 ማዕዘን ተደርጎ ይሰራ ነበረ። አሁን ላይ ግን እንደሱ አይነት አሰራር ስለቀረ እናንተም እንዳትሰሩ። እዚህ ጋር 4 ማዕዘን አርጋችሁ መስራት የለባችሁ። ሌላ ደግሞ ማወቅ ያለባችሁ ነገር ቅንድባችሁን ስትሰሩ ሁሉንም በእኩል ውፍረት አትስሩት። ያው እዚህ ጋር ቅንድባችን የሚጀምርበት ስለሆነ ትንሽ በዛ ይላል። እዚህ አካባቢ ደግሞ ቅንድባችን የሚያልቅበት ስለሆነ እያነሰ ነው የሚሄደው ወይም ደግሞ እየቀጠነ ነው መሄድ ያለበት። ፐርፌክት አልሆነም ብላችሁ አትጨነቁ። ምክንያቱም በኮንሲለር ወይም ደግሞ በፋውንዴሽን አጽድተን ስለምናስተካክለው። ከታች ያለውን ቅንድቤን አልኩላውም፣ ከላይ ብቻ ነው ማስተካከለው። የሁሉም ሰው ቅንድብ የግራም የቀኙም እኩል ሳይዝ እና እኩል ሼፕ የለውም። እኛ ደግሞ ስንሰራ እሱን ለማመሳሰል አድርገን መስራት። አሁን ላይ ቅንድቤ የሚበቃው ይመስለኛል። በቅንድብ ማበጠሪያ ደግሞ አበጥርና ባዶ ቦታ ካለ ፊል አደርገዋለሁኝ። ባዶ ቦታውን ሞልቼ ጨርሻለሁኝ። አሁን ቀጣይ የምሄደው ወደ ቅንድቤ ማጽዳት ነው። ሳጸዳው ደግሞ ከላይኛው ፓርት ነው የምጀምረው። እሱም በፋውንዴሽን ከለሬ ነው ማጸዳው። ሁሌ ፋውንዴሽናችሁን ስትጠቀሙ ሼክ ማድረጋችሁን እንዳትረሱ። ከዛ በእንደዚህ አይነት ስፓቹላ የተወሰነ ቀንሳለሁኝ ለሁለቱም ቅንድብ የሚሆነኝን ያህል። ሁሌ ስትጠቀሙ እንደዚህ አይነት ጠፍጣፋ ብሩሽ መሆን አለበት። በደንብ ቅርጽ ለማስያዝ የሚቀላችሁ የቅንድባችሁንም ቅርጽ የሚያሳምረው በጣም ጠፍጣፋ የሆነ የሲንቴቲክ ብሩሽ ስትጠቀሙ ነው። የተወሰነ እንደዚህ አነሳና ኤክሰሱን እዛው ላይ አደርገዋለሁ። ወደ ቅንድቤ ተጠግቼ ዳሩን ቅርጽ አስይዘዋለሁ።
የቅንድቤን ቅርጽ ተከትዬ ነው ማስተካከለው። የተበላሸ ወይም ደግሞ የወፈረ ቦታ ካለው በዚሁ አስተካክለዋለሁኝ። በዚህ መልኩ ካስተካከልኩት በኋላ መስመር ሰርቶ ስለነበረ ፋውንዴሽኑና በቆዳዬ መካከል እሱን ብሌንድ አደርገዋለሁኝ። በዛው በብሩሽም ትችላላችሁ፣ ካልሆነም ደግሞ በእጃችሁ ወደ ቅንድባችሁ ተጠግታችሁ ማስተካከል፣ ነጭ ሆኖ እንዳይቀር ማለት ነው። ግን ገና ካሁኑ ትንሽ ልዩነቱን ማየት እንችላለን። ከላይ ያለውን ይሄኛው ሞር የተስተካከለ አይነት ሉክ አለው። በብሩሻችሁ በደንብ ብሌንድ ካደረጋችሁ በኋላ ሌላ ሳታስነኩ ብሩሹ ላይ በሚቀረው ቅንድባችን መጀመሪያ ላይ ብረሽ ማድረግ ናቹራል እንዲመስል ላላርጋችሁ ነው ቦረሽ ቦረሽ የምታደርጉት። አሁን ወደ ታችኛው ቅንድቤ ነው የምሄደው። የታችኛውን ቅንድቤን በኮንሲለር ነው ማጸዳው። እሱንም ልክ እንደ ፋውንዴሽኑ ሼክ ማድረጋችሁን እንዳትረሱ ስትጠቀሙ። እሱን እዛው ቅንድቤ ላይ ነው ማደርግበት። ከላዩን ለማጽዳት በተጠቀምኩበት ብሩሽ አሁን የምጠቀመው። እሱንም ልክ ጥግ ጥጉን ይዘን ቅርጽ ማስያዝ ነው። ሁሉ ጊዜ ታችኛውን ስጀምር እኔ ከመጨረሻው ነው የምጀምረው። ቅርጽ ለማስያዝም ቅርጹንም ለማየትም ይቀላችኋል እንደዛ ሲሆን። ኮንሲለርም ካነሳችሁ ኤክስትራ አድ ማድረግ። ከዚህኛው ጋርም ቀጥ አድርጋችሁ ማስተካከል። ግን ከፈለጋችሁ እዚህ ጋር ማለማድረግ ትችላላችሁ። ከግማሹ ብቻም ማጽዳት ይቻላል። እኔ ሙሉ ማድረግ ስለፈለኩኝ ነው። ከዛ በብሩሹ ወደ ታች ማውረድ ነው። በእጃችሁ ደግሞ ብለንድ ብታደርጉት የበለጠ ይመረጣል። ትልቅ ልዩነት ነው ያለው ከዚህኛው ቅንድብ ጋር የታችኛውን እዚህ ጋር ስላላጸዳሁት። መጨረሻ ላይ በአይብሮው ግሉ ቅንድቤን አበጥራለሁ። ቅንድባችሁን በግሉም እያበጠራችሁ ባዶ ቦታ ካለው መልሳችሁ በኩል ፊል ማድረግ ትችላላችሁ። የቅንድቤ መጀመሪያ ላይ ቀጥ አድርጌ ነው ማበጠራው። የቅንድብ ፀጉሬ አጫጭር ስለሆነ ሌሎቹን ግን ዳያጎናሊ ነው ማበጠራቸው። ትራንስሉሰንት ፓውደር ካላችሁ እሱን አድ ማድረግ። በእንደዚህ አይነት ፍላፊ ብረሽ ቅንድቤ ላይም አደርግበታለሁ።
ይሄንን ይመስላል የመጨረሻው ሉክ። ይሄን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ